በተረፈ ብልጽግና ከህወሓት ጋር ድርድር ፈልጋለሁ የሚል ጭምጭምታ እያሰማ ይገኛል። ከህወሓት ጋር ተደራድሮ የትግራይ ብሔራዊ ጥቅም የሚያስከብረው ነገር የለም። ህወሓት ለወንበር አይደለም አሁን የትግራይ ህዝብ ከታች እስከ ታች እየታገለ ያለው ለህወሓት ወንበር ወይ ለብልጽግና ወንበር 4 ኪሎ ያለው ወንበር ወይ መቀለ ህወሓት ወንበር ላይ ለማስቀመጥ አይደለም። የትግራይ ብሔራዊ ጥያቄ አለ። እሱን ትመልሳለህ አትመልስም ነው እንጂ እሱ አይደለም። ፕላስ በየቦታው በምርጫ እስክታልፍ ድረስ የሚያደርጋቸው ድራማዎች አሉ። ወደ ኋላ አካባቢ መነግራችሁ አብራችሁን ቆዩ ተመልካቾች። መጀመሪያ ተስፋዬ ራያ አክቲቪስት ነው። በትግራይ ኮሚኒቲ ይታወቃል። በተለይ ሶሻል ሚዲያ ላይ ያሉት ይታወቃል። ወጣ ባለ ንግግሮቹ የሚታወቀው ቲክታክ፣ ፌስቡክ ላይ በሚጽፋቸውና ትንፍ ነበር መከላከያ እኔ የሰማነው ይሄ ባለፈው ሳምንት ቢሾፍቱ ያደረገው ስብሰባ ነው። እዚህ ፕሮግራም ላይ ተናግረን ነበር። ስሙን ሳንጠቅስ ተስፋዬ ራያ ምናምን ብለን ሳንጠቅስ ሄድን እንጂ በቅርቡ አንድ የሚታወቅ ሰው ያስራል ብልጽግና ብለናል። 4 ቀን 5 ቀን ሆኗል አላውቅም። አሁን በዚህ ሳምንት ነው የተናገረው። እየፈለጉት ትዕዛዝ ሰጥቷል። ልክ እናስገባዋለን፣ ይሄ ልጅ ልክ እናስገባዋለን ብሏል። መከላከያ ይሄን ሁላ ገንዘብ ወጪ አውጥቶ በወር 900,000 ማለት ለሆቴሉ ብቻ ወጪ ያወጣ ኢሊሊ ሆቴል ከባድ ነው ይመስለኛል። ይሄ ወጪው የምግብ ምናምን ወጪው ተውትና የክላስ ወይም ሩም ክራይ ስንት እንደሚሆን መገመት ይችላል። 1 አመት ከምናምን እዛ አስቀምጦት ነበር መከላከያ። ምን ሊያደርግለት እኔ ሄዶ አስቀምጠኛል? እኔ አያስቀምጠኝም፣ አልጠቅመውማ። ማንም ትግራይ ሄዶ እንደዚህ አይነት ቪአይፒ ቦዲጋርድ መድቦ መኪና መድቦ እንደዚህ አይነት ወጪ አውጥቶ መከላከያ ያስቀምጣል? አያስቀምጥም። ስንት ደሃ እኮ አለ አዲስ አበባ ውስጥ ትግራይ አይደለም። የኔ ቢጤዎች አሉ እኮ ምን ተማሪያ ምን ታማረጋ የሚሉ አዲስ አበባ ይሉ እናቶቻቸው እህቶቻቸው ልጆቻቸው ይዘው አታገኙ አዲስ አበባ ውስጥ ያላችሁ አጥለቅልቆት የለ የትግራይ እዛ ያለው እዛ ስንት የለመነ የሚውል የኔ ቢጤ የለም አለ እኮ እነሱ ተጋሩ ናቸው። ይሄም ትግራዋይ ነው፣ ግን እነዛ ድሆች ናቸው። የህልውና ጉዳይ ገጥሟቸው ለመኖር ነው የኔ ቢጤ ሆነው እዛ ፀሐይና ቁር እየተፈራረቀባቸው ሲለምኑ ህፃናት ልጆቻቸው አስከትለው የመጡት ተሰደው የመጡት እና ከስዊድን ያመጡት ይሄን ተስፋዬ ከስዊድን ያመጡት ደንበኛ ስራ ሰርቶላቸዋል። ጥላቻ በአካባቢ በመናምን በመዝለፍ ሌላ የማይደፍረውን በመድፈር እሱ ይደፍረው ነበር። ሌላ ሰው ጌታቸው ለምሳሌ የማይደፍረውን እሱ ይደፍራል። ማህበራዊ ሚዲያ ላይ ፌስቡክ ላይ ሲጽፋቸው የነበረ ተጽፎ ነበር ከመቀለ የሚመጣለት ተጋሩ። ይሄን ፕሮግራም የሚከታተል ተጋሩ ያውቁታል ስለምን እያወራው እንዳለ። ጌታቸው ፕሬዝዳንት ሆኖ በጽሁፍ ነረዳ ሐልፎ ምናምን የሚባለው የኮሚኒኬሽን ጽህፈት ቤት ጽሁፍ አንድ ዴስክ ተቋቁሞ